ያው እንግዲህ እንኳን ደህና መጣችሁ ብለናል። ወደ ሰሞ ክብር ማረፊያና ህጻናት መርጃ ማህበራችን የተመሰረተው በ2003 ሐምሌ 16 ነው። እንግዲህ ሲጀምር ምንድነው የጀመረው? እዚህ ጋር እንደምታዩት ከአድርቃይ ማይጸልይ ጸለምት ተፈናቅለው የመጡ ተፈናቃዮችን በአንድ ካምፕ በመያዝ ምሳ፣ ቁርስ፣ እራት እንዲሁም ደግሞ ንጽህና መጠበቂያና የተለያዩ እንክብካቤዎችን ድጋፍ ሲያደርግ ቆየ። በኋላም መንግስት ወደ ፖሊስ ሜዳ ካምፕ ካስገባ በኋላ ማህበራችን ወደ አረጋውያንና ህጻናት ነው የዞረው። እንደምታዩት አልባሳት ላይ ምግብ ነክ ነገሮችን፣ ዱቄት፣ ፍራሽ፣ እዛ ጋር እንደምታዩት ፍራሽ፣ ሌሎች ድጋፎችን አረጋውያንና አካል ጉዳተኞች እንዲሆኑ ህጻናት ላይ ድጋፍ እያደረገ ያለ ተቋም ነው። በተጨማሪ በየአመቱ ወላጅ አልባ ህጻናትና እንዲሁም ደግሞ የመግዛት አቅም ለሌላቸው ህጻናት ተማሪዎች እዛ ጋር በሚታየው መንገድ እስክሪብቶ፣ ደብተርና አልባሳት ድጋፍ ያደርጋል። በተጨማሪ የትንሳኤ የገና የማግደፍ ፕሮግራምና እንዲሁም ደግሞ የሙስሊሞች ጊዜ የሮመዳን 5 ኪሎ ፊኖ ዱቄትና ዘይት ድጋፍ ያደርጋል። ሌላው በተጨማሪ ደግሞ እዚህ ጋር የሚታዩትን አረጋውያን አሁን ላይ 23 አረጋውያን ያሉ፣ እነዚህ 23 አረጋውያን በየወሩ 300 ነው። እነዚህ እንደምታዩት አልባሳታቸው፣ ማተብ፣ ፍራሽ ድጋፍ፣ የተለያዩ ማቴሪያሎች ሲኖሩ ቅድሚያ ለነሱ በጣም ኢመርጀንሲዎች ላይ ሲሆኑ ለነሱ ድጋፍ ያደርጋል። ማህበሩ ህጋዊ ማህበር ነው። እያንዳንዱን እንትን በደረሰ ነው ገቢ የሚያደርግ እነዚህ ህጋዊ ገቢዎች አሉ። ከዛ ውጭ ደግሞ እነዚህ ገቢ የሚደረጉት እንትኖች በዚህ መንገድ አመታዊ ኦዲት ሪፖርት አለ። አመታዊ ኦዲት ሪፖርት ከዛ ውጭ ደግሞ እንዲሁም ደግሞ ለድርጅቶች እና ለሚመለከታቸው አካላት ደግሞ በኮፒ ይገባል። እዚህ ጋር የምታያቸው የምስጋና የምስክር ወረቀት እዚህ ጋር ክልል ሴቶችና ህጻናት ጉዳይ፣ እነዚህ ሶስቶቹ ክልል ሴቶችና ህጻናት ጉዳይ አረጋውያን አካል ጉዳተኞች ስለሚያደርጉት ድጋፍ የምስጋና ምስክር ወረቀት ይሰጡና ነው። እዚህ ጋር ደግሞ ዞን አስተዳደርና ዞን ምግብ ዋስትና ተፈናቃዮች ለማድረግ ድጋፍ የሚሰጡ የምስጋና ምስክር ወረቀት ነው። እዚህ ጋር ባሉ ዞን ሴቶችና ህጻናት ጉዳይ ከተማው እንደዚሁ የሚሰራናቸው ስራዎች የሰጡን የምስጋና ምስክር ወረቀት ነው። አሁን ማህበሩ ትልቅ ዓላማ ይዞ በከተማ አስተዳደሩ ቦታ ጠይቀን ለጊዜው 300 ካሬ ተሰጥተናል። ወደ ሃይስኩል አካባቢ ነገር ይህን ቦታ ሰርቶ አረጋውያንና ህጻናትን መጦር ይፈልጋል፣ መንከባከብ፣ ማሳደግ። እስከዛ ድረስ ግን መቆም ስለሌለበት በየቤቱ ልክ እንደነዚህ 23 ድጋፍ የሚያደርጉትን እንደሚደግፈው ሁሉ አባላት ቁጥሮቹን እያበዛን እነዚህ ድጋፍ የሚደረግላቸው ከአባላት ነው። ለምሳሌ አንድ አባል በወር 100 ብር ይከፍላል። ያ በወር 100 ብር የሚከፍለው አባል ተጠራቅሞ ለእነዚህ 300 ብርና ለቢሮ ስቶር አለችን ዕቃ የምናስቀምጥበት ለዛ ክፍያ እንከፍላለን። አሁን እንደ እቅድ እያቀድን ያለ ምንድነው ሁሉም የደባርቅና አካባቢ ሰው ቢደግፈንና ቢያግዘን ቢያንስ እኛ የምናስበው ምንድነው 1000 የደባርቅ ሰው ጠፍቶ አይደለም 1000 ሰው የደባርቅ በሀገር ውስጥ ሆነ በሀገር ውጭ ያለ ቢያግዘን እነዚህ የሚታዩ እናትና አባቶችን 100 ሰው ቢያንስ በወር 1000 ብር እንደግፋለን የሚል ፕላን ያለን። እንግዲህ እንደ እግዚአብሔር ፍቃድ ሁሉም ሲተባበር የማይሰራ ስራ የለም። ነገር ግን ማህበሩ እያንዳንዷን ነገር ስራ በጥንቃቄ ነው የሚሰራው። ለምሳሌ ድጋፍ የሚደረግላቸው አካላትን ልክ በዚህ መንገድ እያንዳንዱ የወሰደው ስም፣ አድራሻ፣ እድሜ፣ ጾታ ሁሉም አካባቢው እና ፊርማ ተፈርሞ ነው የሚወስድ። ይህ የሚሆንበት ምክንያት ምንድን ነው? አንደኛ አሰራሩን በስነ ስርዓት ለመስራት ነው። ሁለተኛ ደግሞ ማስረጃውና መረጃዎችን በጥንቃቄ ለመያዝ ሲባል ነው እነዚህ ስራዎችን እየሰራ ያለና እስኪ እንዴት አገኛችሁት ቢሮአችን? በጣም አንደኛ ማለት ሲላል የሆነ ልብ ራሱ ይነሳሳል። ገብርኤል ማለትም አሁን ቲክቶክ ላይ ከምትለቀው ምናምን አንፃር ደግሞ መጥቶ ደግሞ ከዚህ ጋር ስታይ ውስጥ የሆነ በቃ ደስ የሚል ነገር ነው። ኮርተን ባሉ ወንድማችን ገብርኤልን ኩራታችን ነው ወንድማችን። አሁን ገባ እኛ የምናየው እዛ ፎቶ ላይ ምናምን የሆነ ውስጥ እና አንዳንድ እንትን አይደል ሰው አይደለም፣ ግን እዚህ ጋር መጣ ስታይ ምናምን ውስጥ ለመርዳት ካለ ላይ ለማካፈል ጠንካራ ነው። ማርያም ደስ ይለኛል። ቴንኪው ለና ሰላም ማርያም ያው ሁላችንም በያለንበት አሁን ሰው ጉዳይ የራሳችን ጉዳይ እውነት ያለ ነገር ነው። ገባካ አሁን ቢገኝ ከውስጥ ፈጣሪ ስጠን አንተም ሞላ ሞላ አድርግልን እኛ በረከት። አዎ ልክ ነው።